ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ዛሬም በሃይሚና ብሩክ ጉዳይ ተመልሼ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ትናንትና በለቀኩት ቪዲዮ ላይ ሀሳብ አስተያየታችሁን ስትሰጡኝና እንዲህ ቢሆን እንዲህ ቢደረግ ስትሉ የነበራችሁ ብዙ ኦዲየንሶች ያላችሁ የእናንተንም ሀሳብ ጨምሮ ትናንትና የተለቀቀውን የብሩክና የሃይሚ ቪዲዮ ሁላችንም ስላየ ነው እነሱ ላይ ሀሳብ አንስተን እንወያያለን ማለት ነው። እንግዲህ ፋሚሊዎቼ ትናንትና የተለቀቀውን ቪዲዮ አብዛኞቻችሁ እንዳያችሁት ብሩኬ ከዛ ፕሮግራም በኋላ ትንሽ ራሱን ስቶ እንደነበረና ሆስፒታል እንደገባ ምናምን የተለቀቀ ቪዲዮ ነውና እኔ ደግሞ ሆስፒታል ሲገቡም ሁላ አይቻለሁ። በሚገርም ሁኔታ እንደ እድል ሆኖ እኛም በተሽከርካሪ የሆነ ነገር ያው ስራ እየሰራው ስለነበረ ስናልፍ ሲገቡ እኔ ምን ሆኖ ነው ብዬ ደንግጬም ሁላ ነበርና ትንሽ ከበድ የሚል ነገር ነው በሰዓቱ የነበረው ነገር። ብሩኬ ቶሎ እንደዚህ ሁኔታ ውስጥ ይገባል ብዬ አላሰብኩም። ግን እንዴት እንደዚህ አንድ ቀን ለቀን ኦሬዲ አንድ ቀን ከምናምን ሊሆን ነውና የሰው ልጅ ሳይነቃ ደግሞ ይሄ ሁሉ ሰዓት ከቆየ ያሰጋል ማናችንንም ማለት ነውና ትንሽ ከበድ ይላል። በጣም አዝኛለሁ ብሩኬ፣ ፈጣሪ ማረ። የነበርክበትን ጭንቀት ያለህበትን ሁኔታ ሳንረዳ ቀርታ አይደለም። እኛም አንተ ላይ ከዚህ ፊት ጥፋተኛ ነህ ብለን በጣም ብዙ የወቀስንህ ቦታም አለ። ያው ጥፋተኛ የነበርክበት ቦታ ጥፋተኛ ነበር። አሁን ግን በእነዚህ ሁለት ልጆች ምክንያት በጣም ብዙ ጭንቀት ውስጥ ገብተሃል። ሃይሚን ውስጥ ባላካታት ጥሩ ነበረ። ግን ትናንትና በነበረው ነገር ላይ ያው ሃይሚም አስተዋጽኦ አላት ብዬ ስላሰብኩኝ ነውና ብቻ ነገሩ በመጀመሪያ ደረጃ ብሩኬ ፈጣሪ ማሩና ወደ ቀድሞ ጤናው ይመለስ። ከዛ በኋላ ያሉትን ችግሮች ለመፍታት ግን ዋነኛውና አንደኛው ምክንያት የሚሆነው እዩ የምትባል ሴት ከዚህ በኋላ ለመጨረሻ ጊዜ ነው ትናንትና ያየዋት። በቃ ማየትም ያለብን ለመጨረሻ ጊዜ ነው ብዬ ነው ማሰበው። እዩ የምትባል ሴት አታስፈልግም። በቃ በየትኛውም ሞሽን በየትኛውም እንትን ውስጥ እዩ የምትባል ትናንትና ተከትለ ስትገባ ምናምን ራሱ በቃ ምንም ደስ አላለኝም። በቃ ሃይሚ ትናንትና መኖር የነበረባት ሃይሚ ናት፣ ዛሬም መኖር ያለባት ሃይሚ ናት። በየትኛውም ተግባር፣ በየትኛውም ሰዓት፣ በየትኛውም ሁኔታ እዩ ብሩኬን አስፈልገው አታውቅም። ወደፊትም ልታስፈልገው አትችልም። ብሩኬ የተጨነቀው ብሩኬ እንደዚህ አይነት ሁኔታ ውስጥ የገባው እናንተ ወይም ደግሞ እዩ ባመጣችሁ ጦስ ነው። በቃ እየመጣች በምትነዘንዘው እየመጣች በምትጨቃጨቀው ነገር ነው። ኢቭን ታሞ ተኝቶ ሰላም መስጠት አልቻላችሁ። ኢቭን ታሞ ተኝቶ ማለት ነው። ሃይሚ ጎበዝ፣ አስተዋይ፣ ጀግና ስለሆነች ተሳልሽ ወጣች። እንዳንቺ ቢሆንማ እዛው ስትከራከር ስትጨናን ስትያዙ ትከርሙ ነበር። ሃይሚ ጎበዝ ስለሆነች አስተዋይ ስለሆነች ከሷ ፍቅር ስለሚበልጥባት ከራሷ የብሩኬ ሰላም ስለሚበልጥ ግንኙነታቸው ስለሚበልጥ ትታስወጣች። አንቺ ግን እዛው ሆነች ሌላ ነገር ለማድረግ እየሞከርሽ ነው። እንዴት ሰው ታሞ አሻንጉሊት ነው እንደውላል ፍፄ፣ እውነቱን እኮ ነው። እንዴት ሰው ታሞ ተኝቶ ኮማ ውስጥ ሆኖ ጢጢ የሚለው ድምፅ አይሰማሽም ነው ጭንቅላትሽ? ወይስ አዘኔታ የሚባል ነገር የለው? እልህ ነው ብሩኬ ጋር ያስቀመጠሽ አይደል? ብሩኬም ልጁም የብሩኬ እንዳይሆነ እኮ እኛ 50 ጊዜ ተናገርን። ልጁ የብሩኬ እንዳይሆነ ተናገርን ብዙ ጊዜ፣ በጣም ብዙ ጊዜ። እልህ ነው ማለት ነው አንቺን እዚህ ጋር ያስቀመጠሽ፣ ነገሮችን እንድታወሳስቢ ብሩኬና ሃይሚ መሀል ያለውን ነገር ለማቀርሸት እነሱ መሀል ያለው ጋፕ ለማስፋት ሴጣና የሆነ ብቻ ነኝ እንጃ ምን አይነት ዓላማ ይዘሽ እንደመጣሽ አላውቅም። ምንም ርህራሄ የለሽም። ምንም ብሩኬ ታሞ ተኝቶ ታሞ የተኛ ሰው እኮ ነው እዛ ጋር ያለው። የልጅ አባት ነው የምትዩ ሰው እኮ ነው የተኛው እዛ ጋር። እንዳንቺ ሐሳብና ጭንቅላት እንዳንቺ አስተሳሰብ የልጅ አባት ታሞ የተኛው ቢያንስ ማሰብ ነበር። ብቻ የልጁ አባት እንዳልሆነ በዚሁ እያረጋገጥሽልን ነው ባይዜ እኔ በበኩሌ ፋሚሊ በጣም ብዙ ጊዜ አረጋግጬ ነግሬያቸዋለሁ። እኔ የልጁ አባት መጀመሪያ ብሩኬ እነ ቢኒያምን ሳይመጡ ራሱ ማን እንደሆነ
ጋሽዬ በጋሽዬ በኩል በየትኛውም በኩል ጀለሶች ምናምን ስለነበሩ እቺ ልጅ ከየት እንደመጣች ምን ያህል ጊዜ ቡታጅራ እንደቆየች እና ከማን ጋር ግንኙነት እንዳላት አሁንስ ማን ባሏ እንደሆነ በደንብ አድርጌ አረጋግጬ ነግሬያችሁ ነበር። ትዝ ካላችሁ ወደኋላ መለስ ብላችሁ ቪዲዮ ካያችሁ እኔ ያን ቪዲዮ በሰራው ማግስት ነው እነ ብሩኬ ቢኒያም የተባለው ልጅ የልጁ አባት ነኝ ብሎ የመጣው ነው። በእርግጠኝነት ነው። ስለዚህ ብሩኬ እዚህ ጋር ምንም አይነት አሻራ ምንም የለው። ኢሶኬ ሃይሚ ብሩኬ አባት ነው ለመባል ያስደረሰው ደረጃ ምንድን ነው? ከዚህ ልጅ ጋር የሆነ ነገር አሳልፎ ሊሆን ይችላል ብላ ተጠራጥራ ይቅርታውን አልቀበልም እና ሌላ እልህ ውስጥ ገብታ ሊሆን ይችላል። ሃይሚም ላይ አንፈርድም። ምክንያቱም አባት የሚያስብለው ሰው አብሮ ከተኛ ብቻ ነው። ስለዚህ አብሮ ተኝቷል የሚለውም ነገር ሃይሚን አስፈርቷት ሊሆን ይችላል። ነገ ከነገ ወዲያ ከኔ ጋር ሲቀያየም ሲጣላ ይሄዳል የሚለው ነገር ሃይሚን አስፈርቷት ሊሆን ይችላል። እስካሁንም ይቅርታ ሳታደርግና ነገሮችን ለማስተካከል ሳትሞክር ይቀራችሁ። እቺ እዩ የምትባል ልጅ ግን የራሷ የሆነ ሴራ መሰሪ ያላት ልጅ ናት። በቃ ነገሮችን ያወሳሰበች ሌላ እርምጃ እንዲወሰድ ይኸው ባለፈው ባሏ ወይም ቢናም ተብዬ ለማሰናዘር ለመምታት ሁላ አስቦ ነበር። ፍፄ ባይኖር እዛ ጋር ሌላ ነገር ይፈጠር ነበር። ይኸው አሁን ታሞ ሆስፒታል ገባሽ። ምን ይደረግ? ይሄ ልጅ እኮ ታሞ ተኝቶ እዛው ቢቀር ለአንቺም ለሷም ሳይሆን የትኛውም ሰው ለእናት ነው ቁስል ሆኖ የሚሄደው። እኔ ከዚህ በኋላ እኔ ምንም ልላችል። እኔ ፍፄ ትናንትና ጥፋተኛ ነው ብያለሁ። ዛሬም መጥቶ ጥፋቱን በግልጽ አምኖ ተናግሯል። እኔ በሰው መመራ ሰው አይደለሁም። እኔ ብሩኬም ሃይሚም እንዲለያዩ አልፈልግም። በጣም ነው የምወዳቸው ማስብላቸው። እነሱም የኔን ክፉ አይፈልጉም። ለነዚህ ልጆች እንዴት መጥፎ ነገር አስባለሁ ምናምን ብሎ ሲያወራ ሰምተናል። ኢትስ ኦኬ። ለነዚህ ልጆች ጥሩ የምታስብ ከሆነ ብሩኬና ሃይሚ እንዲለያዩ የማትፈልግ ከሆነ እዩን የምትባል ልጅ አስረህም ይሁን ምንም አድርገህ እዚህ እነሱ ጋር እንድትቀርብ አታርጋት። ብሩኬ የሚባል ልጅ ጋር እንዳትደርስ አድርግ። በባሌም በውል በየትኛው መንገድ ይሁን እዩ የምትባል ሴት አታስፈልግም። የችግሩ መንስኤ፣ የጸባቸው መንስኤ፣ ሁሉም ቦታ የጭቅጭቅ መንስኤ፣ ብሩኬ አሁን ላለበት ሁኔታ መንስኤ እዩና እዩ ናት። ሃይሚ ምንም አላደረገችም። ሃይሚ ተረጋግታ ነገሮችን ለማውራት ስትሞክር እኮ ሌላ ጭቅጭቅ ለመፍጠር የሞከረች ልጅ ናት። እቺ ሰው ታሞ ተኝቶ ማለት ነው። እስቲ ፋሚሊ ፍረዱ። እናንተ ሐሳባችሁን አስተያየታችሁን ኮሜንት ላይ ጻፉ። እስቲ ምኑ ጋ ነው ሃይሚ እንዲህ አለች ብለን ተሳሳተች ብለን ወለም ማለት የምንልበት ቦታ የት ጋ ነው? እዩ ነገረ ስራዋ በሙሉ ጥፋት ነገር። ሀብ ሲመጣ ትንሽ ተረጋጋች። አይታችሁ ከሆነ ሀብቲ ሲመጣ ትንሽ መለስ አለች። ሲቆጣት ሲናገራት ድምፁም ትንሽ ያስፈራት መሰለኝ። ትንሽ ተረጋጋች። ሃይሚን ተታወጣች። እሷን ከመሬት ተነስቶ ሐሳቢ፣ ከመሬት ተነስቶ ለብሩኬ ተጨናቂ፣ የብሩኬን ደስታ ፈላጊ 3 ቀን አይሆነሽም አንቺ 300 ሺህ ልታከብሪ። እኔ ትናንት ተናግሬያለሁ። አንቺ የሰውን ግንኙነት ለማፍረስ የፍቅር ግንኙነታቸውን ሌላ ቦታ ለመውሰድ እንጂ አንቺ አስበሽበት የመጣሽው ይሄ አይደለም። የሰውን ሰላም ለመንሳት ነው የመጣሽው አንቺ። እዚህ በእነሱ ምክንያት እንቅልፍ የሚያጣ ኦዲየንስ አለ። በጣም የሚወዳቸው የሚያከብራቸው ኦዲየንስ አለ። ለእነሱ የሚጨነቅ ኦዲየንስ አለ። እዛም ቤተሰብ አለ። እኔ በበኩል ይጨነቃሉ። በእውነቱ ሁኔታ ነው። ትናንትና በጣም የደነገጥኩት ሲገባ ሳይ ሆስፒታል። እኔ ለምንድን ነው እዚህ ድረስ ምን ያደረሳቸው? ብሩኬ ያለበት ሁኔታ ተጨንቆ እንደዚህ ሆኖ ምናምን የሰው ልጅ ያለ ምንም ነገር በጭንቀት ምክንያት ታሞ ሆስፒታል መግባት አለበት? ለዛውም በማይረባ ነገር። እኔ ትታችሁ ሁሉም ነገር ትታችሁ ልቅ ብላችሁ ወደ አዲስ አበባ እንድትሄዱ ነው የምፈልገው። በቃ እኔ ብቻ ሳይሆን የአብዛኞቻችን ኦዲየንሶች ይሄ ሀሳብና ፍላጎት ነው። ሁሉንም ነገር ትታችሁ ወደ አዲስ አበባ ሂዱ። በቃ ውልቅ ብላችሁ ውጡ ከዚህ ከተማ። ብሩኬ እንደተሻለው እቺ እዩ የምትባል ፍፄ እንደነገርኩ ከአጠገቡ አርቀህ እቺን እዩ የምትባል አታስፈልግም። በቃ አታስፈልግም። ታስራም ቢሆን ከአጠገቡ መራቅ አለበት ከብሩኬ። ሃይሚም ነገሮችን ለመረዳት ለመረጋጋት መሞከር።
ይሄ ልጅ ታሟል አይደል? አሁን የእሱ ጤና ይቀድማል። ስለዚህ ሀይሚሻ ከዚህም በተሻለ ለመረጋጋት አሁንም እኮ ተረጋግተሻል፣ አላጠፋሽም አንቺ። እሳት ላይ እሳት እየጨመረች ያጋጋለች ቤንዚን እያርከፈከፈች ያለችው እዩ የምትባል ሴጣን ናት። ከዚህም የተሻለ ለመረጋጋት መሞከር፣ እነሱ እሳት ሲሆኑ አንቺ ውሃ ሆነሽ ነገሮችን ቀዝቀዝ አድርጎ የብሩኬን ሰላም ወይም ደህንነት ለመመለስ መሞከር። ከዚህ በተረፈ እዩ የምትባል ሴት ግን አይደለም ለብሩኬ ነገ ከነገ ወዲያ ለባሏም አትመለስ ነች። ምክንያቱም ባሏን ክዳ ነው እዚህ ጋር ብሩኬ የልጅ አባት ብላ ክሽች ተከራክራ ያለችው። ባሏን ክዳለች። የሚወዳትን የሚያፈቅራትን የልጇን አባት ባሏን ክዳ ነገሮችን በዚህ ልክ አወሳስባ ወደዚህ ወደዛ እያደረገች ነገሮችን እኔ ምን ሰይጣን የሚቀናባት አይነት ሴት ናት። እዩ ስታሰሪ ሰይጣን ወይኔ ጉድ ይላለው የሚባለው እንደው እውነቴን እኮ ነው። እንዴት ሰው በዚህ ልክ ጨካኝ ይሆናል? እንዴት በዚህ ልክ እኔ የልጅ አባት ነው ምናምን የምትለውን ሰው አስተኝታ በዚህ ልክ እንዴት ጨካኝ ሆኖ ሰው የራሱን ፍላጎት ብቻ ያስቀድማል? ራሱ እንዴት ይሆናል? ሀይሚ ስለ ብሩኬ ደህንነት ተጨንቃለች። ሀይሚ ምን ሆኖ እንዲነቃ እንዲናገር ትፈልጋለች። ያቺ ታዩ ረፍት ያርጋ አንቺ እንደዚህ ስለሆነ ሲጀመር እዛ ጋር ይሄ ርዕስ ማነሳት የለበትም። ይሄ የጭቅጭቅ እንትን ማነሳት የለበትም። በቃ የልዛሪ ደህንነት በዚህ ሰዓት የሚያሳስበን ጭንቅላቷ መስራት አቁሟል እንዴ? እንደ ሰው ማሰብ አቁማለች ነው። እኔ ምንም እኔ ሀበብ ይሁን ፍፄም ይሁን እቺ ልጅ ከብሩኬና ከሀይሚ ማራቅ አለባቸው። ትልቅ ስራ ነው ይሄ። በቃ መታሰርም ካለባት ታሰር። የሰው ሰላም በመንሳት በቃ የብሩኬም ደህንነት የሀይሚና የብሩኬ ሰላም እንዲመለስ ከተፈለገ እዩ የምትባል ሴት መወገድ አለባት። በቃ በየትኛውም በኩል ብያለሁ። መታሰርም ካለባት ሌላ እናንተ ተነስታችሁ ከዚህ ሀገር መውጣት ካለባችሁ በቃ እኔ እንደውም ምንም ነገር ሳትሉ ወዲም ሳትሉ መኪናችሁን አስስታችሁ አዲስ አበባ ጥርግ ብለ በቃ ውልቅ ብላችሁ ከቡታጅራ እንድትወጡ ነው ፈልገው። እንደውም ከዚህ ውጪ ሌላ አማራጭ ያላችሁም አይመስለኝም። በጣም አስጊ ሲሆን ስለሆነ ማለት ጭራሽ በላችሁ በጤና ነው የመጣው ነገሩ ወደ ደህንነት እየመጣ ነው ማለት ነው።